ኖ እንደ ትዳር ጥሩ ነገር የለም አግባ ሙሉ አይደለህ ሙሉ መሆን ከፈለክ አግባ I'm serious አግባ ላይፍን ኢንጆይ አርግ ችግርን ኢንጆይ አግቢ ይሻል አግብተይ ስትቃጣይ ዞሮ ያሙሻል ይላል የሆነ ቪዲዮ ችግር የለውም ትዳር ደሴት ነው ሁሉ ሰው የራሱን ደሴት ነው የሚኖረው አሁን አንተ ማታገባው ወይ ምርጫ በስተውብህ ወይ ደግሞ ሰዎች ላይ የምታየው ነገር ወደኔ እንዳይመጣ ትዳር ፍልስፍና አይፈልግ ምን ይፈልጋል ማመን ትዳር በረከት ነው ትዳር የሚሰጠው ፈጣሪ ነው ትዳር እኮ የሰው አይደለም እኛ ሰውኛ አርገን ለምን እንጣላለን ለምን እንዲህ አለችኝ ምናምን እንላለን እንጂ ትዳር በረከት ነው ታዲያ ትዳር የፈጣሪ ካልሆነ ለምን አግባ ትለኛለህ ሰበቡን አድርስ ነው ያላገባ ወንድም እንዲያገባ አድርስ ነው እኮ ሰበቡን አረ አይ በቃ ችግር የለው እስቲ ይሄን ውሃ ሳጠጣ ተቀመጣምቶ ፈጣሪ መጥቶ አያጠጣህ አይ ነው ሰበቡን ታደርሳል ምርጫ አታብዛ ወንድሜ No, it's like look relationship ላይ ኤክስፐርት ነኝ አንድ እውነት ልንገራችሁ ምርጫ ስታበዛ የመጀመሪያ ችግር እዛ ጋር ነው እኔ ምርጫ በስተብኝ አይደለም ውሃ ይየጠ ሁለተኛ ደግሞ ትዳር ምሪት ነው ፈጣሪ ነው የሚመራ ምራኝ በለው በቃ ጌታዬ በቃ ለኔ መተውን አጋር ሰጠኝ በቃ ከዛ በኋላ ምንም ምትወዳትን ሴት ብዙ ጊዜ አብረህ ታሳልፍ What do you mean? ጥናት ቢለ 6 ዓመት 7 ዓመት አብረህ ኖረ ተዋውቀ ነው ትዳር ራሱ ጥናት ነው ኦርጋናይዜሽን አትጨርስም ራስህን አትጨርስም እንኳን ሶስተኛ ወገን ማምጣት በዛ ስማማል ስለዚህ በቃ በዛ ከተስማማ መቼ ነው ሽምግልና ምትልከኝ አንድ ሽማግሌ ተገኝቷል አንድ ደግሞ ጨምርና እንደዛ ነው So the idea of ትዳር ኦኬ አውራ አንተ ስለ ትዳር ቅድም ቆንጆ ነገር እያወራ ነበር like ብዙ ዓመት በትዳር ቆይታል ልጆች ወለድክ 3 ሴቶች ናቸው ወንዶች ሴቶች ናቸው 3 ዋው ሉክ አንድ አባባል አለኩ ምን ወለደ ሴት ወንድ ምርጫው ያንተ አይደለም የፈጣሪ ነው አለቅ በተሰጠህ ነገር ደስ ብሎ ማታመሰግን ከሆነ በቃ ሌላ ችግር ውስጥ ነው የምትኖረው በትዳር ግን ደስተኛ ነህ አንተ እጅግ በጣም ሳትዋሽ የእውነት ጎረቤቶችን ሰብስበውና ከካሜራ ውጪ የእውነት ስትል ፊታቸውን ባይ በጣም ደስ ይለኛል በነገራችን ላይ ይኸውልህ ጎረቤት የማንንም ትዳር አያውቅም በቃ እንዲህ የመረረ እውነት ይሄ ለካሜራ ተሰብስበው እንትና ሲጣሉ አላየናቸው ሲተኙ ሳይተዋል እንዴ ስለዚህ እውነት ለዚህ እኮ ነው ትዳር ደሴት ነው ያን ነገር ተናገር እስቲ አባት በጣም በጠርሙስ የሳተ ጊዜ ቤተ ዘመድ ነው ባባ ነፍሱን ይማረው ተጣሉ ዘመድነን በቃ አስቸገራት ከሰውየው ጋር አልተስማማችም ይበድላታል እኛ ደግሞ ስላልገባን የሷ ወንድምና እኔ ሄደን ደበደብን አማቻችንን ማለት የዘመዳች ስንደበድብ ግን ይሄ ደበደብን ስለ በቃ ራሳችንን መቆጣጠር አቅቶን በቃ እየተደረገ በጣም አሳዝናናለች በድሏታል ብለን ማለት ነው ከዛ በኋላ እኛ በእኛ ቤት እኮ በቃ እሷን አንስተን ቤት ወስደን ተጣልተን የገባን መስሎ ኤቭሪቲንግ አርገን ቤት አስገባናት ከዛ ሐረር ነበር ድሬዳዋ መጣ ፋዘር ጋር ከዛ እንዲህ ያረገን ሲባል አጠገቡ ያለውን ነገር ደንግጠን ሁላችንም ባለው ነገር በጣም ተናደደ ዛሬ ገና አዋረዳችሁኛል የትዳር ትርጉም አልገባንም እንዴት አንተ አጎት አይደለም እንዴ የምትሆናት እንዴት እንደዚህ ትሆናለች በድሏታል ምናምን ሲባል አለማወቅና ልጅነት አለ ለምን ሲባል ነገ ትመለሳለች ነገ ስትመለስ በምን አይናችሁ ነው የምታዩት አማቻችሁ የፈራነው አልቀረ አንድ ወር በኋላ ለኛም አልተነገረን ጠቅልላ ሄደች በህይወቴ የእውነት ነው መናገረው እንደዛ ቀን ደንግጬ አላቅም ምክንያቱም ይኸውልህ እንደውም በዚሁ ካነሳ አይቀር ስቶሪው ይሄ ይሁንና ፕሌስ ትዳር ውስጥ ያላችሁ ሰዎች ስታገባ ወደፊትም ትምህርት ይሆናል ሚስትህን እናትህ ላይ አትማት የወለደች እናትህ ላይ ሚስትህን ምክንያቱም ዛሬ ተጣላችሁ ማለት አንተ ስትታረቅ እዚህ ላይ ነች እሷ ለእናትህ ግን ጠላት ናት ጠላት አረካት የሚስት ገመና በቃዛው ቤት በምንም ተአምር የባልም ይሁን የሚስት ገመና ለወዳጅም ለጓደኛም አይነገርም ምክንያቱም ውሸታሞች ነና ውሸት ነው ስትታረቅ ደረት ላይ ነው ያለችው ይሄ በምንም ተአምር ትዳር ውስጥ አንዱ ትልቁ ቁልፍ አማቾቻችሁ ጋር ወይ ሚስት ወይ ባል አትሙ እሷ ከመውደድ የተነሳ ከሆነ ወይኔ ልጄን እንዲያረገችው ሚሉት እናንተ ግን እፍፍ ብላችሁ ተመለሳችሁ ጨዋታችሁ ላይ ነው ያላችሁት ብዙ ጊዜ ቤተሰብ የሚገባበት ትዳር ሲበላሽ ያለው ነው እንደዛስ ያረከው አንተ ነህ
ለምን ትወስደዋለህ? ደስታህን የማትወስድ ከሆነ ችግርህን ለምን ትወስደዋለህ? ሚስቴን አይስክሪም ጋበዝኳት እማዬ ብለህ ደውለህ ታውቃለህ? ነው። ታዲያ ችግር ሲፈጠርስ ለመፍታት ሞክር በተቻለ መጠን። ትዳርን የሚያቆየው እፍታው አይደለም፣ ጩኸቱ አይደለም፣ ትዕግስት፣ መቻቻል። በፍቅር አላምንም ትላለህ? አዎ ፍቅሩ አይደለም የሚያኖረው። ምንድን ነው የሚያኖረው? ልክ አንድ ኬዝ ምን ገጠመን፣ ልጁ በጣም ፍቅር የያዘው እንግዲህ በአንተ ቋንቋ ልምጣ፣ እቺን ልጅ ካላገባዋት ነፍሴን አጠፋለሁ። ቤተሰብ ይደነግጥና ሽማግሌ ከዚህም የማይመለሱትን አምጥቶ መርጦ ይልካል። እባካችሁ እጃችንን አትጣል። ያው ታውቃለህ የሀገሬ ሽምግልና እኮ ወደ ሽምግልና ሲላክ የማይመለሱ ሽማግሌዎች ትልካለ፣ ኖ መባል የሚከብዳቸው። እሺ ተባለች፣ ገባ። እንደቆዩ 6 ወር አልቆየም። እማዬ እቺ ልጅ ታወጪልኛለሽ ወይስ ገድዬ እስር ቤት ስገባ? ሉክ ሳያገባት ካላገባዋት ሞታለሁ። አሁን የሰው ልጅ ሳላጠፋ ውሰዱልኝ። የፍቅርን ትርጉም አምጣዋ። ላንተ እኮ ነው ይሄ። ይሁ ነው እሱ አይደለም። ትዳር ውስጥ ስታገባት ቤተሰብ ቅብርር አድርጎ ያሳደጋት ሌላ ዓለም ውስጥ የኖረች፣ አንተ ደግሞ ሌላ ዓለም ውስጥ የኖረ፣ ለማንም ዝቅ ያላልክ ለማንም ዝቅ ያላለች ልጅ ናት። ሁለቱ ናቸው የሚገናኙት። ትዳር ስትመጣ ለትዳር ዝቅ ትላለ። እጅ አስታጥባ ማታቀው ባሏን እጅ ታስታጥባለች ወይ ሚስትን እጅ ታስታጥባለ። እዚህ ጋር ይጀምራል ጨዋታው። የምትኖረው መቻቻልን ነው፣ መግባባትን ነው። ለሷ ብለህ የምትወዳት ከሆነ ማለፍ መቻል አለብህ። እንደውም ትዳር እንዲጣፍጥላችሁ ከፈለጋችሁ አንዳንዴ እያየ ስተቱንም እያየ ባላየ ማለፍ። እያንዳንዱን ነገር ቆንጥረህ አትችለውም። ብዙ ጊዜ ግን እኔ እኮ ላንቺ ብዬ ነው የምቆጣሽ ምጮብሽ፣ እኔ ላንቺ ብዬ ነው ስታጠፊ ምናምን። ለራሱ ብሎ ለሷ ብሎ ከሚጮህባት ለሷ ብሎ ይቻላታ። ትናንትና እንደዛ እባክህ ማኔ ንገርልኝ፣ ደውልልኝ፣ እስቲ እሺ ትበለኝ፣ ስልኬን ታንሳ ያለ ሰውዬ እኮ ነው ዛሬ እንደዛ የሚለው። መጨቃጨቅ አይደለም። ትዳር ጭቅጭቅ አያቆየው፣ የውሸት ፍልስፍናም አያቆየው። ትዳር ደግሞ ደሴት ነው የምንለው ባህላችንን በጠበቀ መልኩ ነው። ደሴት ምንድን ነው? ደሴት ማለት አሁን አንተ ስታገባ የማኔ ትዳር የኔን አይሆንም። አንተ በቃ ሰረገላ አቆመ 800 መኪና አምጥተ ያ ሳብቱዩ። እኔ ደግሞ በሽምግልና ብቻ ኒካህ አድርጌ መግባት እችላለሁ። የኔ ነው። ሁሉም ሰው እንደ አቅሙ ነው የሚገባው። የሚኖረውም ደግሞ የሁለቱ ስምምነት ቤታቸው ውስጥ እንዳንተ አይደለም የሚኖረው። ግን ይሄ አሁን የምናየው አሁን የምትለይ ነገር ማህበረሰባችን ላይ ከሚደረገው ተቃራኒ አይደለም ወይ? ሁሉም ሰው ሰርጉን በትልቁ ለመደገስ፣ ሁሉም ሰው ክርስትናውን፣ ሁሉም ሰው ቤቢ ሻወሩን፣ ሁሉም ሰው ፖስቱን ካየኸው መቀናናት አለ። በቃ የኔ ሰርግ ከንትና ሰርግ መብለጥ አለ፣ የኔ ክርስትና ከንትና ክርስትና መብለጥ አለበት የሚል የሆነ ከፍተኛ የሆነ ማስመሰል ይበዛዋል። ይሄን ደግሞ ያመጣብን ቴክኖሎጂ ነው። ዘመን ያመጣብሃል። ጉግል ነው። ሰው በአይኑ የሚያየውን ነገር ነው የሚያምነው። ከዛ በኋላ ሃኒ ስዊቲ ብሎ አበባ እንደዚህ ይዞ ሰርፕራይዝ። እሱ አይደለም እውነታው። ቻላታ እሱን አረክላት አይደል? አብረህ ቻላታ፣ ችግሯንም ቻላታ። እኔ በትዳር ውስጥ ባል የባልን ድርሻ ነው የሚጫወተው፣ ሚስት የሚስትን ነው። በምንም ታምር እኩልነት የለም ትዳር ውስጥ ነው። ሴቶች እኩል ሆኑ እያሉ ነው። ማይ ብራዘር፣ እሱን ጋዜጣ ላይ አንብበ ሊሆን ይችላል። ኢን ሪያሊቲ ፈጣሪ እንደዛ አልፈጠረም። ማን ነው ይበልጠው? ማንም አይበልጥም። አንተ ባል ሚስት መሆን አትችልም። የሚስትን ቦታ መውሰድ አትችልም። ምንድነው ሚስትነት? ሚስትነት እናትነት። አየህ ምንድነው ባልነት? አባትነት፣ ቻይነት። ገብቶሃል? አንደኛ ይኸውልህ ስህተቱ ምኑ ጋር መሰል፣ ይሄ እኩልነት የሚለው ነገር በጣም ይረብሻል። በተለይ ያልገባቸው ትንንሽ ልጆች በአፍላ ወደ ትዳር የሚሄዱት ይሄ እኩልነት የሚሉትን ነገር ባይሰሙት ደስ ዛሬ ለምሳሌ አንዲት ልጅ የሆነች ወሬ ስታወራ ሰማሁት። ባል መሪ ነው ትያለሽ። ባል ወዴት ነው የሚመራው? ወደ ጦርነት ነው? ወደ ስደት ነው? ወደ ችግር ነው? ወዴት ነው ባል ይመራኛል የምትዩ ብላ ስታወራ ሰምቻለሁ። እሷ እኮ ባልን ትዳርም አታውቅም እኮ፣ አላገባችማ። ቢ ቲክቶክ ላይ አይተህ ይሆናል። ይኸውልህ አንድ ነገር ልንገርህ፣ አባትነትን በምንም ተአምር ስትፈልግ መሪ ትሁን፣ ስትፈልግ ዶክተር ትሁን፣ የፈለገችን ትሁን አባት መሆን አትችልም። እሱም በተቃራኒው እንደዚያው መሪ ይሁን፣ ጠቅላይ ሚኒስትር ይሁን፣ የፈለገ ይሁን እናት መሆን አይችልም። ስለዚህ እዚህ ጋር ሁለቱ ሲገናኙ በመጀመሪያ ደረጃ የምታገባው ለእኩልነት ነው፣ ለአጋርነት ነው። የትዳርን በረከት ለማግኘት ነው ወይስ ለእኩልነት? ለሪንግ ነው የምትገባው? ለውድድር ነው እንዴ የምትገባው ወደ ትዳር? ምድር ላይ ካሉት ስንት ቢሊዮን ሴቶች ውስጥ መረጥካት እኮ።
ልትገፋፉ ነው ትከሻ ለትከሻ ወደ ትርጉሙ እንመለስ መጀመሪያ ያመጣሃት ወደ ህይወት አጋር እንድትሆን ለምን ይስላል አብዛኛው ትዳር እየፈረሰ ያለው አሁን ለምሳሌ ዳታዎችን ብታይ ፍርድ ቤት ከምን ጊዜውም በላይ ትዳሮች ፈጥነው እየፈረሱ ነው በአንተ ግምት ለምን የሚሆን ይመስላል አንድ ነገር አስታወስከኝ ዩኒቨርሲቲ እየተማር ኢንተርፕረነርሺፕ አስተማሪያችን እንትን ደብዳቤ ያመጣ ከእንትን ምረጡ ተባለ የምትሰሩበትን ቢዝነስ የምትመርጡበትን ከዛ በኋላ እኛ ምን መረጥን ትዳር ላይ መረጥን ትዳር የአማካሪ ድርጅት ያው ተማሪነት ደስ ይላል አዲስ አበባ መስተዳድር ሄድንና በአመቱ ይሄን ያህል ሺህ ሰው ተፋቷል ምናምን ብለን ፕሬዘንት ስናቀርብ ኤፍ ነው መሰጣለኝ ኤፍ ለምን እንዴ ማመን አቃተው እንዴ ይሄን በማስረጃ ካላመጣስን ከክብር መስገድሹ ደብዳቤ ወስደን ነበር ሰጠነው በቃ ግሬድ ቢ ነው አለ ሳትፈተኑ እንኳን አይ ፍቺ በጣም አለ በጣም አለ አሁን እኔ እዚህ ውስጥ ምለው እንደ ኤክስፐርት ምለው ምንድነው ፕሊዝ ተቻቻሉ በቃ መቻቻል ከአቅም በላይ ከሆነ ግድ ነው ምርጫ የለህም ገባ ወደማይሆን ነገር ከምትሄድ ምርጫ የለህም ለምሳሌ ምርጫ ማለት አንድ ሰው መፍታት ያለበት ለምንድን ነው ወደሱ ትመጣለህ ታወራልኛል ግን ቅድም ስናወራ አንድ በጣም ምርጥ ነገር አወራህልኝ ትዳሬ ስኬታማ ሊሆን ይችላል ኤክስፔክቴሽን ዝቅ ያለ ስለሆነ ነው ብለሃል እስቲ ወደዛ ጠለቅ ብለህ ግባልኝ ሉክ ትዳር ውስጥ ስትገባ ከሚስት ለምን ሁሉን ነገር ትጠብቃለህ አሁን በሁለቱም ሳይድ ያለው ለምንድን ነው እንደዚህ ማኔን መጠብቀው እኔ ማድረግ ያለብኝ ለቤቴ ማሟላት ያለብኝ ማሟላት አለቅ ኤክስፔክቴሽን እኮ ነው ትዳር ውስጥ መከራህም ያበላው ሌላው ደግሞ ህይወት ውስጥ እንደዚህ አይነት ውድድሮች አሉ እንትና እኮ እኩል ነው የተመረቃችሁት እኩል ነው ያገባች ለሚስቱ እኮ እንደዚህ ገዛላት ለሚስቱ ይሄን ያረጋላት እንኳን አረጋላት ማን ነው እሱ ነው እሱ አንተ የምትኖረው እንደ ቤትህ ነው ስትመርጥም ስታኖራትም እንደ ቤትህ አኖራት ገባ አትበድላት ሴት ልጅ አማና ናት ሚስቴ እንደዚህ ካለችኝ ለምሳሌ አንድ ልጅ ምን አለኝ በጣም ማከብረው ሰው ነው አላገባሁም ማን አይዟል አለኝ ይሄን ነገር አውቀ ገባ አለኝ እኛ ጓደኛ ስንመርጥ ትችላለህ ጎበዝነ የሚረዳን ጓደኛ መርጠ ነው የምትውለው ከመጥፎ ጋር አትውልም መጥፎ ስሜት እንዲሰማ የሚያደርግ ግን ከሚስት ጋር ያዋልክ አንድ ቀን ሳታስብ ባልጠበቀው ሰዓት ሞራልን የሚሰብር ንግግር ልትናገር ትችላለች አንተ ማለት እኮ ቀሽምነ አንተ እኩዮችን እሱ ለሚስቱ እንደዚህ ያርጉ ልጆቹ የት ነው የሚማሩት ልብሳቸውን ፖስታቸውን ምናቸውን ብላ ባላሰብክበት መንገድ በጣም የምትወዳት ሴት ልብን ስብር ልታረገው ትችላለችና ተዘጋጅ ሲለኝ ያለበትን መንገድ ራሱ አየሁት ምክንያቱም የትዳር አጋሪ ሊሰብርህም ይችላል ብዙ ተረት ነው እንደዚህ የሚያወሩ ሰዎች አንድ እውነት አለ ስትጠብሳት ሰባብራለች እኮ ረጋግጣለች ስልክ አታነሳም አታናገር አንስታለኝ ቢሆንስ አመጣልሃለሁ ወደዛ ያኔ ቻልካታ ሳታገባት በፊት እኮ ትችላታለህ ስለወደድካት አይደል ወይ ስለተከየፍክ በከተማው ቋንቋ እናውራብዬ ትችላለህ እኮ ለምትፈልገው ሰው እኮ በቃ ለምሳሌ ዛሬ መብራት አልነበረ ማውራት ስለፈለግን ቻል ነው ቻል ባንችል ኖሮ እዚህ ጋር እናወራ ቻላታ makes sense it makes ያ ቻል ምን እንደሆነ ታውቃለህ የትዳር አንዱ ፈተና እኮ እሱም ማለፍ ነው እኮ አልጋ ባልጋ እንዲሆንልህ ሁሉም ነገር እንደምትፈልገው እንዲሆን ይኸውልሽ ውዴ እሱ ከሚስቱ ጋር የሚኖረው የራሱን ዓለም ነው እኔ ያለኝ አክብሬሽ ሳገባሽ ስታገባ ደግሞ አትዋሽ አብዛኛው ፈተና የሚመጣው እዚህ ጋር ነው አትዋሽ በቃ ያለህን ንገራት ምክንያቱም ሰው ነው የምታገባው አሁን የሆነ ነገር መጣ የሆነ ሽምግለኛ ላይ ልጄ እኮ ዶክተር ናት አለ ከዛ ደነገጥኩኝ እኔ ማለት እንደዚህ አራተኛ ሰው ነኝና ልጁ እኮ ዶክተርነቱን አያገባም አልኩኝ አልካቸው እንደዚህ ማለት ለቅርብ ሰው ለለሳቸው ቅርብ ሰው ልጁ እኮ እሱን አይደለም ማዕረግ አታገባ እሷን ነው የምታገባው እሷን ስታገባ ግን አትዋሽ እማኖርሽ ፈጣሪ በሰጠኝ በረከት ልክ ነው ማኖርሽ ላንቺ ልዩ ክብር ልዩ ፍቅር አለኝ በቃ ማለት ለሴት ልጅ በመድር ላይ ትልቁ ስጦታ ከወንድ የሚሰጠው ላግባሽ ነው ከዚህ በላይ በቃ ያፈለገ ነገር በሰጣት ከዚህ የሚበልጥ ነገር የለም አራተው ምን አምጣው ለወንድ ልጅ ደግሞ ገልብጠው እሺ አግባኝ ብላ ራሷን እስከመስጠት በቃ አለቅ
በተለይ ይሄ በረከት ያለው ትዳር ውስጥ እድገት ውስጥ መግባት ከፈለግ ከዚህ በላይ ምድር ላይ ስጦታ የለም። ሜቢ ካውንተር ኢንቱቲቭ ነው አሁን የምታወራው ነገር። አሁን ሶሳይቲ ላይ የምናየው ነገርና አንተ የምትለኝ ሰማይና ምድር ነው ስላልገባ ኖ እውነታውን እናወራ። ይኸውልህ እውነታውን እናወራ። እውነታው ማን ኖ እውነታውን እናወራ። ስንት ወንድ ልጅ ብር ሳይኖረው አቅም ሳይኖረው ላግባሽ ብሎ እምቢ ተባለ ሰው አለ። አሁን ቆይ ላግባሽ ለሴት ልጅ ምርጥ ነገር ወንድ ልጅ ላግባሽ ማለት ነው። ወደዛ ዞርበል ነው የምትለው። ገብቶሃል? ቀጥል እንዳይጠፋ ነው። ቤት አለ፣ መኪና አለ፣ ደሞዝ ስንት ነው፣ የት ሰፈር ነው የምትኖረው፣ ፎሎወር አለ፣ ምን አይነት ሰርግ ነው፣ ሃኒሙናችን የት ነው፣ ቫኬሽኑ የት ነው። ይሄ ሁሉ ጥያቄ ያለበት አንድ ወንድ ልጅ። እውነት እኮ ስንት ሰው ማግባት ፈልጎ አንተ ያልከው ስህተት ነው እያልኩኝ አይደለም። እውነታውን እናወራ። ማን ቀና ብሎ ነው የሚያየው? አንድን ድሃ ልጅ ማን ቀና ብሎ ያየዋል? ማን ይፈልገዋል? እያማረው ማቀፍ ፍቅር እያማረው ልጅ እያማረው ይወድም ሄዷል። ያ ቃል እያየኝ ነው። ኦኬ ሌት ኢት ቢ። ጨረስ። አሁን የኔ ተራ ነው። በመጀመሪያ ደረጃ እንደዛ ያለች ሴት ለትዳር አትሆንም። እንደዛ ያለ ወንድ ለትዳር ሴት ወንድ ስንል ፈርስት ኦፍ ኦል ማቴሪያሊስት ከሆነ ረን በኢየሱስ ስም በቃ። ምክንያቱም የምታገባው ሰውን ነው፣ አንተን ነው የምታገባው። የወርቅ አልጋ ለምን አይኖርህም? አንተ ከሌለህበት ያ ዜሮ ነው። በመጀመሪያ ደረጃ እዚህ ጋር ነው። ማዕረግ ትዳር አይሆንም፣ ጉራ ይሆናል። አሁን የምትላቸው ነገሮች በጠቅላላ ለቲክቶክ እና ለፋን ለሸው ይሆናል። ህይወት ግን አይሆንም። አንደኛ ይኸውልህ አንዱ ወደ ፈጣሪ የምትቀርብበት ነው እኮ በረከት ነው እኮ። እና በእንትን ማሌዥያ በመሄድና በምን አይነት ቬሎ በሊሞዚን ነው እንዴ ወደ ፈጣሪ የምትሄደው? ካለህ አድርገው፣ በረከት ነው። ተቋደስ ካመናችሁበት። የለም እውነቱ እኮ እዚህ ጋር ነው። ለዚህ ነው እኮ ጭቅጭቅ የሚፈጠረው። መጀመሪያ ስትጠይቃት እምቢ ትላለች አይደለም? ቼክ ዩርሰልፍ። ወደ ፈጣሪ ይዛኝ ትሄዳለች ወይስ ይዛኝ ትጠፋለች? እንዴት ተበድሮ እኮ የሚገባ አለ አናቱ ሚዞር ማለት ነው። ከዛ በኋላ ከራሱ ጋር እያወራ ነው የሚሄደው። እሱ አይደለም ትዳር። የእናትህና የአባትህን ተመልከ፣ አያቶች ጋር ሂድ። በቃ ምንድን ነው የሚታየው? ቤተሰቦቿ፣ እናቷ እንዴት ናት ለአባቷ፣ ከፈጣሪ ጋር ያላቸው ግንኙነት እንዴት ናቸው፣ ክብር ላይ እንዴት ናቸው። አየህ ሳብስታንስ ያላቸው ነው። መኪና አለው ወይ? መኪና ይጠፋል። ቤት አለው ወይ? ትከስራለህ። ገንዘብ አለው ወይ? ትከስራለህ። ማንነት ግን አይከስርም። ስታገባ ማንነት ነው የምታገባው፣ ፌመስነቱን አይደለም የምታገባው። ደግሞ ፌመስ የሚባል ነገር እኔ ጋር አይሰራም። ፌመስ የለም ምድር ላይ። ፌመስ ህዝብ ነው፣ ያፈመሰ ህዝብ ነው። ስለዚህ ያከበረህን የወደደህን ማህበረሰብ አክብር። የምታነሳቸው ኢሹዎች ይኸውልህ 2 ቀን የሚያዋሩ ነው። አዳምጠኝ። በዚህ ዕድሜ የማታገባ ከሆነ የትዳርን ጣዕም እንዳይጠፋብህ አግባ። ብር ሰብስበህ ምን ብለህ ስትሄድ ሰው ታጣለህ። በቃ አሁን ታገል። ህይወት በቃ አሁን ነው ዓለም የሚጣፍጠው። ከሚስት ጋር ራሱ አቅም ይኖር። ፈጣሪ የሰጠን ኢነርጂ የምትጠቀምበት እድሜ አለ። አንዳንድ ጊዜ ብሩ ስር ስትሄድ ሰው ታጣለ፣ ሰው ስር ስትሄድ ብሩን ታጣለ። ገባህ አይደለ? እንትን አርጋ ባላንስ አርግ። በቃ ትዳር ይውላችሁ፣ ትዳርን የሚሰጥ ፈጣሪ ነው። እቺ ኤግዛጁሬትድ የሆነችውና በጉግልና በቻት ጂፒቲ የተወራችዋን ተዋት። በሲኒማ ላይ የሚታዩት ኢሚቴት ነው የሚያደርጉት አክተሩ። ቤቱ ተመልሶ ሲገባ ሌላ ነው። ሄይ እውነት እንዳይመስለን ነግሬ ያለው እኮ ቅድም። ቤቢ ሻወር ኢዝ ቬሪ ጉድ። ችግር የለውም ለቻለው ሰው በቃ ኢንጆይ ያርግ፣ ካስደሰተው ማለት ነው። ምጥዋ ስትመጣ የፈጣሪ ነገር ይመጣል። አንዳንዴ እውነት ትመራለች። እውነትን እንኖራት። ሰው መቼ ነው ሰው ማግባት ያለበት? የምትመቸውን ማኖር እችላለሁ ሲል ማለት ነው። ማኖር እችላለሁ ማለት ተከራይቶ አንድ ኬሻ በጠረባ ኖሮ ድስትና ምናምን ካለ ታይዞ ማደግ ከቻለ that's life።